መንግስት በሚቀጥለው ዓመት 1.5 ትሪሊየን ብር ከህዝብ ኪስ አጭዶ እንደሚከምር አስታወቀ። ከአይኤምኤፍ የተነካካ የለውም በረካ ስንል ማን ሰምቶ? አሃ ጌታዬ አይኤምኤፍ ማለት እኮ አፍና አፍንጫህን እፍና አድርጎ ይዞ ተንፍስ የሚል ድርጅት ነው። በታችኛው ቀዳዳ ስትተነፍስ ደግሞ እንደሚታወቀው ሃይድሮጅን ሰልፋይድ ነው የምታወጣው። የዛን ጊዜ አፍንጫውን ይዞ ፖሊሲያችሁ ነው እንዲሸት ያደረገው ይላል። አይኤምኤፍ ከእናት መቀነት መበደር ነው ይሉትን ነገር እንግዲህ አይኤምኤፍ ራሱ እግሩን ሰቅሎ የሚስቅበት ጉዳይ ነው። ምናልባት እናት ያሉት እንጀራ እናት ካልሆነች በቃ። እናማ ምን ልል ነው መንግስትና ደጀኔ ተቸግረዋል። በእውነቱ ተቸግረዋል። አይኤምኤፍ እኮ የሆነ ሰው ወጥ ሞቅ ያለበት ጉርሻ ሲጎርስ ከተመለከተ መንግስትን ዞር ብሎ አላግባብ የወጥ ጭማሪ እያደረክ ነው ይለዋል። መንግስት በማግስቱኛ ጋር ይመጣና መንግስት ሊያገኘው የሚገባውን እርጥበት እያጣ ስለሆነ እንጀራችሁን ጠቅልላችሁ ጉረሱ ይላል። ከዚያኛ ደረቅ እንጀራችን አንቆን ግቢ ነፍስ ውጪ ነፍስ። እንግዲህ መንግስት በሚቀጥለው ዓመት ይሄን ሁሉ ገንዘብ እንዴት ይሰበስባል ካልክ ከዚህ እንደሚከተለው ሊሆን ይችላል። ለምሳሌ የተመረጡ ህልሞች ታክስ፣ አንዳንድ ጊዜ ጥሩ ህልሞች ያየን ቀን ማለት ነው። ወይ ደግሞ የጋብቻ ታክስ፣ በሰላም ተከባብረው ረጅም ጊዜ ያሳለፉ ትዳሮች ታክስ እንደማለት ነገር። ወይ ደግሞ የትርፍ ስጋ ታክስ፣ ወፈር ላሉ ሰዎች የሚሰራ ነው። ካልሆነ ስራ የሌላቸው ሰዎች ታክስ። በበኩሌ እንዲህ ካልሆነ በቀር እንግዲህ ይሄን ሁሉ ገንዘብ በቀላሉ የሚሰበሰብ አይመስለኝም። በየቤታችን ገብቶ ኪሳችንን ካልዘቀዘቀው በቀር ማለት ነው። በነገራችን ላይ የኢትዮጵያ ህዝብ የታክስ ግንዛቤው እስከዚህም ነው። ታክስ አይከፍልም፣ ግብር አይከፍልም ምናምን የምትሉት ነገር በጣም ነው የሚያስቀኝ። ማለቴ ግንዛቤው ቢኖረውስ እንዴ ተጋግጦ የከፈለውን ታክስ የሆነ ቀን የሆነ ባለስልጣን እጅ ላይ የወርቅ ሰዓት ሆኖ ያየው እንዴት ብሎ ይከፈል እንዴ? አሁን የኛ ቀበሌ ሊቀመንበር የሚያደርጉት ጫማ ማለት ነው የአመት ደሞዛቸውን ሳይበሉ ሳይጠጡ ቢያጠራቅሙ የሚገዙት አይደለም። ታዲያ ሸምሱ ባለሱቁ ታትሮ እየሰራና መርካቶ እየተጋፋ የከፈለውን ግብር ሊቀመንበር የሰፈሩን አስፋልት ይሰሩበታል ተብሎ ሲጠበቅ አስፋልት ምን ያደርጋል ብለው በዚያ ጫማ እየተንሳፈፉ ሲሄዱ ሸምሱ አልከፍልም ቢል ማነው የግብር ጥቅም የገባው? ማነው የግብር ጥቅም ያልገባው? እናማ ትምህርቱን ለነ ሊቀመንበር ብታደርጉት ባይነን። እንግዲህ አይኤምኤፍ ኢትዮጵያን ሲጠራት አቤት ሲልካት ወዴት ማለት አለባት። ከዚህ በተጨማሪ ማደጓን እያደገች መሆኑንም በተለያየ ሁኔታ ማስመስከር ይኖርባታል። በነገራችን ላይ በቅርቡ ኢትዮጵያ የጂዲፒ መለኪያዬን መስፈሪያዬን እቀይራለሁ ብላለች። ጉዳዩን በቀላሉ ለማስረዳት ያህል እንግዲህ በኪሎ የሚመዘነውን ነገር አልሞላ ሲል በጆግ ይሰፈርልኝ እንደማለት ነው። ሀገራት በተለያዩ ምክንያቶች መለኪያቸውን ሊቀይሩ ይችላሉ፣ ሊለውጡ ሊያሻሽሉ ይችላሉ። ግን ጉዳዩ በዓለም አቀፍ ማህበረሰቡ ዘንድ ተቀባይነት ያገኛሉ ወይ? እንደገና ደግሞ የውጭ ኢንቨስተሮችን ያሳምናቸዋል ወይ የሚለው ነው። ስለዚህ ኢትዮጵያ ይህችን ታሳቢ ብታደርጊ ለማለት ነው። ናይጄሪያ ራሱ በ2014 ዓመተ ምህረት ያልተካተቱ ገቢዎች አሉ። ስለዚህ ጂዲፒን መቀየር አለብኝ በማለት ከ2.7 ቢሊዮን ዶላር በአንድ የተስፈንጠራ እንደፌንታ 510 ቢሊዮን ዶላር ላይ ደርሳ ነበረ። ችግሩ ግን ከዚህ የሚዛን ለውጥ የሀገሪቱ ዜጎች ቤሳቤስቲን አላገኙም። እናማ ጉልቻ ቢቀያየር ወጥ እንዴት ይጣፍጥልናል የሚለው ነገር ጋር የሚገናኝ ይመስለኛል። እናማ መንግስት ከምርጫ ኮሮጆ መልስ የገንዘብ መሰብሰቢያ ኮሮጆ አዘጋጅቶ እየጠበቃችሁ ነው። ስለዚህ ከአለን ሳይሆን ከሌላን ነገር ላይ ለማካፈል እንዘጋጅ ለማለት ያህል ነው። የአዲሱ ታርጋ መቀየሪያ ዋጋ 1 ቮልስዋገን ነው ተባለ። ምን ማለት ነው? 2 ቮልስ ካለ አንዷን ይዘህ ትሄድና ሰጥተህ ለአንዷ ታርጋ ተቀብለህ ትመለሳለህ ማለት ነው። ጌታዬ እስከዛሬ ከመኪና ርካሹ የመኪና ዕቃ ምንድነው ብትባል ታርጋ ልትል ትችል ነበረ።
ጊዜ እንደ ቂጣ ይገላበጣል ይባል የለ? አሁን ተገልብጦ ከመኪና በጣም ውዱ ነገር ምንድነው? ታርጋ። በነገራችን ላይ ያው ታርጋ ማለት የመኪናዋ መታወቂያ ማለት ነው። ልክ ለኛ እንደሚታደለን መታወቂያ ማለት ነው በየቀበሌው። እና ለመኪና መታወቂያ ይሄን ሁሉ አስከፍላችሁ ለሰው መታወቂያ ከ500 እስከ 1000 ምናምን የምታስከፍሉት ምን ስለሆነ ንቀት ነው? ጨመር አድርጉት እንጂ። በእርግጥ በፓስፖርቱ ምን ያህል ዋጋ ያለን ሰዎች እንደሆነን አሳይታችሁናል። ቢሆንም ፓስፖርት የሚያወጡ ዜጎች ብዙ ስላልሆኑ መታወቂያው ላይ ሞቅ ብታደርጉት በመታወቂያ ኑልን ለማለት ነው። ሐሳብ ደርቆባችሁ ባያቅም ሐሳብ ለማዋጣት ያህል ብዬ ነው። ግን እንዴት ነው ነገሩ? ማለት መንግስትና ህዝብ የቦክስ ሪንግ ውስጥ ነው ያሉት ማለት ሳናስበው ሪንግ ውስጥ ገብተን ከሆነ ማለት ነው። ይሄንን የምንጠይቀው እንግዲህ የተለያየ ቡጥ እያረፈብን ስለሆነ ነው። አንዳንዶቻችንንማ እኮ ጥርሳችንን አራግፋችሁት ባዶ አፍቀረን። እኔ የምለው ግን ባለፈው የክልሎችን ታርጋ እናስቀራለን፣ ሁሉንም ታርጋዎች ሀገራዊ እናረጋቸዋለን ኢቲ በሚል መነሻ ማለት ነው ስትሉ ይበል ያልነው እኮ ታርጋው ከእገታ ካዳነን ብለን ነው። እና መንግስት እንዳንታገት እያገተን ነው ማለት እያስከፈለን ነው። ለምንድን ነው ግን አንድም የምናመሰግንበት ነገር የምታሳጡን? እኛም እኮ ይናፍቀናል፣ ማመስገን ይናፍቀናል እኮ። አሁን በቀደም ራሱ የቤት ኪራይ አከራዮች በራሳቸው ዋጋ መጨመር አይችሉም። ሌላው ቀርቶ ቢያስወጧችሁ ራሱ አጠገባችሁ የሆነ አይነት ዛፍ ፈልጋችሁ ሸፍቱ ስትሉን በጣም የምታዝኑልን መስሎን ነበር። ነው ወይስ የምታዝኑልን የሰው ንብረት ሲሆን ነው? የቤቶች አስተዳደር ባለስልጣኗ እዛው አንድ ቃለ መጠይቅ ላይ በተመሳሳይ ቃለ መጠይቅ የተቀመጡበት ወንበር ሳይቀየር ልብሳቸውን ሳይቀይሩ የኮንዶሚኒየም ቅድመ ክፍያ እንደ በፊቱ ሊሆን አይችልም፣ ዋጋው ይጨምራል ካሉ በኋላ እዛው እንዳሉ ማለት ነው። የቤት አከራዮች ግን የኪራይ ዋጋ መጨመር አይችሉም። እንዴት ነው እነዚህ ሐሳቦች አይጣሉባችሁም ነው ወይስ ከተጣሉም ኮሚቴ አዋቅረን እናስታርቃቸዋለን ብላችሁ ነው? ለመንግስት ሲሆን ምንም ጭማሪ ተገቢ የሚሆነው፣ ለአከራዮች ለነጋዴዎች ሲሆን ደግሞ አላግባብ መበልጸግ የሚሆነው በምን ካልኩሌተር ብታሰሉት? ከጀመርነው ማን እንነጋገር ነው ወይስ መንግስት ቢያጠፋም ባያጠፋም ልክ ነው እንበል? በነገራችን ላይ ይሄን የታርጋ ጉዳይ ጥናት አድርገንበት ነው ወደ ተግባር የመጣ ነው ምናምን ያላችሁት ነገር በጣም ፈገግ ያሰኛል። ማለት እዚህ ሀገር ብዙ ጊዜ ጥናቱና ውጤቱ ይተላለፋሉ። ወይ ደግሞ ጥናቱን ሌላ ሀገር አድርጋችሁት ውጤቱን ወይም ትግበራውን እዚህ ሀገር ካላመጣችሁት በቀር። ለምሳሌ ይሄንን የታርጋ አስፈላጊነትና የህዝቡን አቅም ያገናዘበ መሆኑን በተመለከተ ጥናቱን ፈረንሳይ ወይም ዱባይ አድርጋችሁት ውጤቱንና ትግበራውን ደግሞ ኢትዮጵያ ላይ እያደረጋችሁት ከሆነ እንግዲህ በጉዳዩ ላይ የተለያዩ የህብረተሰብ ክፍሎች አስተያየት እየሰጡ ሲሆን አንድ ባለ አሽከርካሪ የቀድሞ መንግስት አስሮ ነበረ ኮዳ የሚያንጠለጥልብን፣ የዘንድሮ መንግስት ግን እቤታችን ኮዳውን ራሳችን አስገዝቶ ነው እያንጠለጠለብን ያለው ብለዋል። ሌላ ባለ መኪና ደግሞ ለታርጋ 56,000 ብር ማለት ታርጋው በወርቅ የተለበጠ ነው ወይ የሚል የዜግነት ጥያቄያቸውን ጠይቀዋል። ብቻ መንግስት በዚያም አምጡ የሚለው በግልጽ እኔና ደጀኔ ቸግሮናል ማለት አቅቶት ነው የሚሉ አስተያየት ሰጪዎች በርካታ ናቸው ለማለት ነው። የዓለም ዋንጫ ውድድር በአነጋጋሪዋ አሜሪካ በአነጋጋሪ ሁኔታ እየተከናወነ ነው። ለ3 ወር ራሷም ዓለምንም ጦርነት ውስጥ ስታሷኝ የነበረች ሀገር አሁን ደግሞ በእግር ኳስ እየተዝናናችና እያዝናናች ነው። ያው መቼም አሜሪካ ላይ እየተቀለደ ያለውን ነገር ሰምታችኋል። መቼ ነው አሜሪካ የዋንጫውን የምትበላው ሲባል ሁሉንም ሀገራት ዲፖርት አድርጋ ስትጨርስ እያሉ እንደሆነ የራሷ ዜጎች ናቸው። እኔም ብለው ግን በዓለም አቀፍ ደረጃ አንድ ሀገር ጥዋውን እኔ ያዘጋጃለሁ ካለ በኋላ ለእንትና ቦታ የለኝም፣ ለእንትናም ዋንጫውን መስጠት አልችልም፣ ለእንትና ደግሞ እንደዚህ ማለት ይችላል እንዴ? እንደሰማችሁት እንግዲህ አሜሪካ ለሶማሊያዊ ዳኛ ፊፋ ለመረጠው ማለት ነው ሀገሬ አይገባትም ብላ ቪዛ ከልክላለች። ያው ፊፋ ለአሜሪካ ሲሆን ጥርስም የለው ጥፍርም የለው እንደሚታወቀው
እናማ ፊፋ የሶማሊያዊውን ዳኛ እንባ $100,000 አብሳለሁ ብትልም ሶማሊያዊው ዳኛ ክብሬስ ወጌስ ማረጌስ ብሎ አሻፈረኝ ብሏል። አየህ በደል ዋጋ የሚኖረው ዋጋ ካለው ሀገር ከሄድክ ብቻ ነው። ፍትህ የሚባለው ነገር ራሱ የሚሰራው እንደ የመጣህበት ሀገር ነው። አለዚያ 100,000 ወስደህ ጸጥ በል ትባላለህ፣ በ100,000 አፍ ይለሰናል። ያው እንግዲህ አሜሪካ ዜጎቿ ራሳቸው ኳስ ይቅርብሽ የሚሏት ሀገር ስትሆን ኳስ ለምን ይቀርብኛል ብላ ራሱ የራሷን የእግር ኳስ አይደለም በእርግጥ የእጅ ኳስ ነው የመሰረተች ሀገር ናት። ብቻ እንግዲህ ዜጎቿ እየተቀባበሉ ቢቀልዱባትም አሜሪካ የዘንድሮን የዓለም ዋንጫ እያስተናገደች ነው። በእርግጥ እያስተናገደች ነው የሚለውን ቃል መጠቀም ትንሽ ያስቸግራል። እያስተናገደች የሚለውን እንግዶችን በአግባቡ ለሚይዝ ሀገር የሚሰጥ ማዕረግ ነው የሚሆነው። መርጣ እያጫወተች ነው ማለት ይቀላል። የኢራንን ብሔራዊ ቡድን ራሱ ጨዋታችሁን እንደጨረሳችሁ ውልቅ በሉልኝ፣ ከሜክሲኮ እየተመላለሳችሁ መጫወት ትችላላችሁ ማለቷን እንግዲህ ሁላችንም ሰምተናል። በነገራችን ላይ ይሄ የዓለም ዋንጫ አስገራሚ ነገሮች የታዩበትም ነው። እንደሚታወቀው በቅርቡ የደቡብ አፍሪካ አንዳንድ ዜጎች ማለት ነው ሀገራችን ውስጥ ያሉ ህገወጥ ስደተኞች ይውጡልን በሚል ህገወጥ የሚሆኑ ህገወጥ ያልሆኑትን በሙሉ አታክ ሲያደርጉ ተመልክተናል። እሱን መነሻ በማድረግ ከጎረቤቶቿ ከፍተኛ ድጋፍ አታለች ደቡብ አፍሪካ ማለት ነው። እንደውም አንዱ ምን አለ፣ ደቡብ አፍሪካ ብቻዋን ራሱ ስቴዲየም ውስጥ ብትጫወት እኔ ለስቴዲየሙ ነው መደግፈው አለ። እንግዲህ አሜሪካ ከሜክሲኮ ጋር ያዘጋጀችው ይሄ የዓለም ዋንጫ ለሶስተኛ ጊዜ ሲሆን ከዚህ በፊት በ1994 ዓ.ም ያዘጋጀችው በፊፋ ታሪክ ከፍተኛ ሰዎች የተሳተፉበት ተብሎ ተመዝግቦ ነበረ። ዘንድሮ በተቃራኒው በሴኩሪቲም በመሳሰሉ ምክንያቶች በኑሮ ውድነቱም ጭምር ዝቅተኛ ሰዎች ናቸው የተሳተፉት እየተባለ ነው፣ ሪላቲቭሊ ከነበሩት ዓመታት ማለት ነው። ይሄ ብቻ ሳይሆን የሀገሪቱ ዜጎች ራሳቸው የፊተኞቹን ወንበሮች ልናገኝ የምንችለው ዘንድሮ ኩላሊታችንን ከሸጠን ብቻ ነው እያሉ እየቀለዱ ነው። ብቻ ከጥይት ጦርነት የኳስ ጦርነት ይሻላልና እንኳን ትንፋሽ አገኘን ለማለት ያህል ነው። መረር ባሉ ዜናዎች ፈገግ እንድትሉ የሚያደርጋችሁ በብቸኝነት ነጋሪ ሚዲያ ዜና በፈገግታ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲካፈል ብዙዎች ደግሞ ከፈገግታችን እንዲወስዱ እንዲካፈሉ ላለመሰሰት ላይክ፣ ሼር፣ ሰብስክራይብ አድርጉ።